ባለም ስፋት አላችሁ አባቴ ብሩካን ለኢዩ ጩፋ ነው ይህንን መልእክት እንድታደርሱልኝ እኔ በጣም በቲቲናና በሚወደው በክርስቶስ ኢየሱስ ፍቅር ለእናንተ ማሳሰብ የሚወደው ወንድማችን ነው። በጣም ወዳለው እግዚአብሔር ያው በጣም ተአምራት መለኮታዊ ድንቅ መደፈር የማይቻለው ሁሉ እያስደፈረ እግዚአብሔር ወንጌሉን ብርሃንና ወንጌሉ እውነትና የወንጌሉን ስርጭት እግዚአብሔር በሱ ለበዳም እንደሰራ እየሰራ እንዳለ እናንተ ምስክር ናችሁ። ሰይጣን ራሱ ምስክር ነው ሰይጣን ራሱ። እግዚአብሔር ክብሩን ውሰድ። ይህንን መልእክት አንድ ቪዲዮ ሰርቻለሁ። በዚህ ቪዲዮ እሱ ጋር እንድታደርሱ ብዬ አሁን የሱ ስልክም የለኝም። ቢደውል ኖሮኝ ደግሞ ቢደውል ስልኩ እንዳገኘ ማንም እንደማነሳ አምናለሁ። በአካል መሄድም አልጠበቀኝም። በአካል ከጠየቀኝ በአካል ሄዳለሁ። በአካል ጠይቀኝ በአካል ሄጄ ሁሉ መልእክት እነግራለሁ። ከሰማኝ ወንድማችን ነው። እግዚአብሔር በዚህ አሁን ዘመን ካሉት ወልድ እግዚአብሔር መርጦ ለክብሩ ያስቀመጠ ወንድማችን ስለሆነ ነው። ስለዚህ ለኢዩ ጩፋ የምታቁ ለማታቁ ሰዎች ሼር እያደረጋችሁ የእርሱ ፕሮፋይል በቲክቶክ እና እንዱ በፌስቡክ እና በዩቲዩብ ስለምጠቀም አደራ አድርሱለት። ለምን እኛ የምድር ጠላት ነን፣ የሰይጣን ጠላት ነን፣ የክርስቶስ ዘመድ ነን፣ የወንጌል ዘመድ ነን እንጂ እኛ የወንጌል ጠላት አይደለንም። የክርስቶስ ኢየሱስ እውነት ስራ ጠላት አይደለንም። እኛ ክርስቶስ ኢየሱስን መከራንም ችግርንም ግርፋንም መስቀልንም በትዕግስትና በጸጋ ክርስቶስ ኢየሱስ በዝምታ እንዳሳለፈ እኛ በቅዱሳኖች ፊት በጸሎት በመንፈሳዊ በብዙ አቅጣጫ በሩቅም በቅርብም ላሉ ለነሱ መጸለይ ግድ ስለምን ነው። ይህንን ስናገር አንድ ሰዎች አላችሁ ብር ሰጥተው ነው የሆነ ነገር አድርጎለት ነው ስለሱ እንዲተነብይ ስለሱ በሚዲያ ላይ ወጥቶ እንዲናገር ብላችሁ ተርጉማችሁ የምትናገሩ ሰዎች እንዳሉ አውቃለሁ። እንደሚመቻችሁ አድርጋችሁ የሆነ ነገር ጉርሻ ሰጥተው ነው የሆነ ብር ሰጥተው ነው የሆነ ነገር እንዳደርገው ነው ለዛ ነው ሚዲያ ላይ ወጥቶ ስለሱ የምናገሩት ይችላል። የሰራዊት ጌታ እግዚአብሔር ምስክሬ ነው። እኔ እግዚአብሔር የነገረኝ መልእክት አለኝ። አሁን ብቻ ለአንድ 10 ደቂቃ እዚህ ሆኜ እሱ ማስተላለፍ ፈልጋለሁ። እባካችሁ ሰው ሲበላ በእጅ ነው፣ ሲጠጣ በእጅ ነው፣ ሲያጭርም በእጅ ነው። በእጃችሁ ሼር ኮፒ አድርጉና አድርሱለት። እሱ በእውነቴ ነው የምላችሁ። በዚህ ቪዲዮ ካየ ወይ ደውሎ ይጠራኛል ወይም ደግሞ በስልክ አገለግላለሁ። እኔ በክርስቶስ ኢየሱስ የወንጌል ዘመድ ነኝ፣ የወንጌል ቤተሰብ ነኝ። ወንድሜ ፕሮፌት ኢዩ በጣም ወዳለሁ። እኔ አገልግሎኝ እኔ የተለያየ ነገር አድርጎ ሳይሆን የሰራዊት ጌታ እግዚአብሔር በዓለም ስፋት በምታየው ነው በማታየው አቅጣጫ እያገለገለ ስላለ በጣም ወዳለሁ። 100% እናገራለሁ። የሚወደው ለምን ወንድሜ ነው። ሁለተኛ ደግሞ እውነትን እያገለገለው ነገ ወንጌታ ኢየሱስ ሊመጣ ይችላል ወይ እሱ ራሱ ነገ ሊሄድ ይችላል። እግዚአብሔር በሰጠ እድሜና እግዚአብሔር በሰጠ ደቂቃ የእውነቱን ቃል በአራቱ ማዕዘን እያገለገለ ስላለ በደም በሱ ውስጥ ስላስቀመጠ ጸጋ እግዚአብሔር ደጋግሜ አከብራለሁ። እግዚአብሔርን እወዳለሁ። ጌታ ኢየሱስ ክብሩን ጠቅልሎ ስለሱ ይውሰድ። አንደኛ በሱ ዙሪያ ያየሁት መልእክት በብዙ አቅጣጫ ድንዝዝ ሆነ መንገድ ውስጥ እንዴት አብሮ የሚያገለግሉ አብሮ የሚሄዱ አብሮ የሚመሩ አብሮ መንፈሳዊ ወንጌል መንፈሳዊ አገልግሎት መንፈሳዊ የእግዚአብሔር ስራ የሚሰሩ መስለው የመንፈሳዊ ካባ ለብሶ በውስጣቸው እፉኝትና ኢባብን ይዞ በብዙ አቅጣጫ ከረጅም ብዙ ፎቅ ኢላውቶ ከላይ ወደ ታች ወርውሮ ስብርባሪው እንኳን እስከማይገኝ ድረስ ገፍትሮ ልጤሉ በብዙ አቅጣጫ ጥሩ የሚወዱ መስሉ እነዚህ ሩቅ ያሉ አይደለም። አብሮ መንፈሳዊ ስራ አብሮ የሚያራምደው መንፈሳዊ ስራ አብሮ የሚሰራ የሚመስሉ ሁሉ በብዙ አቅጣጫ እግዚአብሔር ለሱ ደግሞ ጥንቃቄ አድርጎ እነዚህ አመፀኛ ሰዎች እጅና አመፀኛ ሰዎች ጥርስ ውስጥ ገብቶ ህይወቱና መንፈሱና አገልግሎቱ ቀጣይ ዘመኑ በሱ ህይወቱ ዙሪያ እንዳይመሰቃቀል በፖለቲካና በዚህ ምድራዊ ፖለቲካ የተጠለፉና አእምሯቸው የተለከፈ የሰከሩ በእነዚህ አቅጣጫ የሱ ቤትና የሱ አገልግሎትና የሱ መንፈሳዊ ህይወቱና ቀጣይ ቀሪ ዘመን የሱ ህይወት እንዳይመሰቃቀል የእግዚአብሔር መላእክቶች የእግዚአብሔር ቅዱስ መላእክቶች እሱ ስታድግና እሱ ስጠብቅ አይቻለሁ።
ወንድሞቼ የአባቴ ብሩካን በክርስቶስ ኢየሱስም እውነት ጠላት እንደራስ ውደድ ይላል እግዚአብሔር ቃል። ጠላት እንኳን እንደራስ ውደድ ይላል። አንድ ሰዎች ራሱ ስለማይወድ ነው ሰው ለክፋት ለመስራት ሁሉ ጊዜ ታጥቆ አልሞ አስቦ ሰው ከፊት ለፊት ሳገኝ ጤናማ ይመስልና ከሰው ካለፈ ባለ በሰው ህይወት ጭቃ የሚያለብሰው ራሱ ስለማይወድ ነው። ጌታ ኢየሱስ ግን ሲናገር ጠላት እንደራስ ውደድ አለ። ሰው ራሱ ስለማይወድ ነው በሰው ላይ ጉድጓድ የሚቆፍረው፣ በሰው ላይ ጭቃ የሚያለብሰው፣ በሰው ላይ ደግሞ ሞትና ሐዘንና ውርደትና በመጥፎና በአደጋ ውስጥ እንዲወድቅ ሰው የሚያደርገው ሰው ራሱ ስለማይወድ ነው። ይሄን ደግሞ በኢዩ ለአደጋና የተለያየ መከራ እንዲደርስ የሚያደርጉ አብሮ መሪ የነበሩ አብሮ ጥሩ ጤናማ መንገድ የሚሄዱ የሚመስሉ መንፈሳዊ ህይወት የሚመስሉ ልክ እንደ ቃኤል የቅናት መንፈስ የሞላባቸው ከራሳቸው ላብ አይደለም፣ ከራሳቸው ገንዘብ አይደለም፣ ከራሳቸው ኪስ አይደለም፣ ከራሳቸው ደም አይደለም። እዩ በሚያገለግልበት አገልግሎትና በሚንቀሳቀስበት አገልግሎት ላይ እንደ ቃኤል በቅናት መንፈስ ሞልቶ በማያውቁ አቅጣጫ በፖለቲካ አዚዞ በፖለቲካ ውስጥ አስገብቶ ልክ ጌታ ኢየሱስን በማስምና በምን ኃይል ይህንን ታደርጋለህ ብሎ ኢየሱስ ክርስቶስን እንደጠየቁ ኢየሱስ ክርስቶስን ደግሞ የልባቸውን ክፋትን የልባቸው ጠማማን የልባቸው ፖለቲካ ስላወቀ እኔም አንድ ነገር ልጠይቃችሁ፣ የክርስቶስ ኢየሱስ ማለት ዮሐንስ ጥምቀት ከላይ ነው ወይ ከምድር ነው ብሎ ኢየሱስ እነሱ በጠየቀ ጊዜ እያወቁ ጺማቸው ያረዘሙ ቀምሳቸው ያረዘሙ በመንደር በሰፈር ክብር የሚፈልጉ እንዲህ ብሎ ተናገሩ። ከሰማይ ነው ካለ ለምን አላመናችሁም ይላል። ከምድር ነው ካለ ደግሞ እነዚህ ህዝብ ሁሉ ደግሞ እሱ ነቢይ እንደሆነ አገልጋዩ ህዝቡ ስለሚያውቅ ይህ ህዝብ በድንጋይ እኛን ይወግራል አሉና እያወቁ አናቅም አሉ። ክርስቶስ ኢየሱስ ደግሞ በመሃልና በማስም እንደሚያደርግ አልነግራችሁም አለ። እዩ ጌታ ምስክር ነው። በአንተ ዙሪያ እያደረጉ ያሉት ጌታ ካንተ ጋር እንዳለ አምናለሁ። መጥፎስ ካንተ ጋር ነው። እግዚአብሔር አንተ ሲያስመልጥ አይቻለሁ። እግዚአብሔር ክንዱ ይዞ ሲያስመልጥ አይቻለሁ። እጁ ይዞ ሲያስመልጥ አይቻለሁ። እኔ ወይ ካገኘኝ ሙሉ ነገር ነግራለሁ፣ ግን ባታገኘኝ ይህን ቪዲዮ እንደምትሰማ አምናለሁ። እባካችሁ እህቶች ወንድሞችን ለሱ እንዲደርስ ለዩ ጩፋ እንድረስ እባካችሁ ሼር ኮፒ ያደረጋችሁ ለሱ እንድረስ አድርጉት። ተገድጄ ወድጄ ነው የሚናገረው። እግዚአብሔር ስለሚወደኝ ጌታ ስለተናገረኝ ነው የሚናገረው። ጌታ ከዛ እንደ ቃኤል በክፋትና በቅናት መንፈስ ያንተ አገልግሎት ተቀባይነት በአራቱ ማዕዘን በአራቱ ሲዝን እግዚአብሔር እያሰፋ ስላለ ቀንቶ በአንተ ዙሪያ ብሎ ፖለቲካ ሴራና የፖለቲካ ምድራዊ ሴራ እየሰሩ ነውና ይህንን ደግሞ ጌታ ኢየሱስ ምን አደረገ መሰለ? እዩ ጩፋ በጣም አዳምጥ። እግዚአብሔር ካንተ ጋር እንዳለ አይቻለሁ። ብዙ እልፍ አላፍ የሆኑ መላእክቶች በአንተ ዙሪያ፣ ይሄ ጌታ ምስክሬ ነው። ብዙ እልፍ አላፍ የሆኑ መላእክቶች በአንተ ዙሪያ ሆኖ እልፍ አላፍ የሆኑ መላእክቶች በአንተ ዙሪያ ሆኖ በኃይልን በመስጠት የሚደግፉ መላእክቶች አሉ። ጸሎትን እየጨመሩ በአንተ ውስጥ የማጠቅጥቁ አሉ። እውቀትን በመስጠት የሚያበርቱ አሉ። መንገድ በሚያሳይ የሚያበርቱ አሉ። ከአጥቅና ከአጥፍና ከገዳይና ጎራዴና ሰይፍ ይዞ ምላሳቸው አጣፍጦ አንተ ለማረድና ለማጥፋትና በማታቂ ቦታ አንተ ለማዋረድ ተዘጋጅቶ ያሉ ሰዎች እጅ የሚያስመለጡ ብዙ ቅዱስ መላእክቶች በአንተ ዙሪያ እንዳለ አይቻለሁ። እነዚህ መላእክቶች በአንተ ዙሪያ ሆኖ ብዙ ነፍስ ገዳዮችና ብዙ ቆሻሻ ለብሶ ላቸው እንደ መቃብር ኖራ ያማሩ ውስጣቸው ግን ክፋትና ግማት አጋንንት ውስጣቸው ከጀርባቸው በኩል ሆኖ እየሰራ ያለ ክፋት ይዘው ወደ አንተ የሚመጡትን ጌታ አሳይቶ እግዚአብሔር እንዲህ ብሏል፣ እነዚህ ይመኛሉ አንተ ለክፋት እንጂ እነዚህ ይመኛሉ በአንተ ለተንኮል እንጂ አይችሉም አለ እግዚአብሔር። አይችሉም። ምን አለ እግዚአብሔር? ገና ትልልቅ ሀገራትና ትልልቅ ምድራትና ትልልቅ መጣስ ማንምና ሰብሮ ማንም መግባት የማይችለው በዚህ በወንጌሉ እውነት እነዚህ ቱልቱላና ወሬ የሚያወሩ በሰፈር በመንደር እያሉ ወንበር ቁጭ ብሎ የሚያወሩ እያሉ ምድርቱን አሳልፌ ገና እሰጣለሁ። ያልደፈርኮ ምድር ሁሉ ገና ትደፍራለህ። ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥም ሆነ ገና ያልተደፈረ ምድረት ሁሉ ላንተ እሰጣለሁ። ልጄ እኔ ካንተ ጋር ነኝ ጌታ ኢየሱስ ብለዋል። ብዙ መላእክቶች በአንተ ዙሪያ እንደሰፍሩ በአንተ ዙሪያ እንዳሉ ጌታ ሳይቶ እግዚአብሔር እንዳለ እኔ ካንተ ጋር ነኝ፣ ገና በድል ትሄዳለህ። ብዙ ትልልቅ የሚሆኑ አንተ ክፋት የሚመኙ ትልልቆች ከፊት አነሳለሁ።
ምድርቱን ይሰጣለሁ፣ ትውልድን ይሰጣለሁ። ውጋ ደግሞ ይበርታል፣ ውጋ ይብሳል። ጥንቃቄ አድርጊ፣ ውጋ ይብሳል። ከቤት አጠገብ ካሉ አብሬ ከምትመራ አብሮ ካሉ ወገኖች በፖለቲካ መልክ አንተ ሊጠፉ ይነሳሉ። እኔ ግን ካንተ ጋር ነኝ፣ ትልልቅ ምድር እሰጣለሁ። እግዚአብሔር ብሎሃል። እዩ ይህንን የምሰሙ እህቶች ወንድሞች፣ እባካችሁ ወንጌልን እውነት የምትወዱ ከሆነ እባክ ሼር ኮፒ አድርጉ። ሰው ደካማ ሊሆን ይችላል፣ ግን የሰው ደካማ እኔ አላወራም። እውነት ውስጡ ስላለ እግዚአብሔር ተናገረ ይናገራሉ። ሼር ኮፒ አድርጉና